ዛሬ በጣም ኦቨር ስሜታዊ ሆኜ ነው የመጣሁት ማለት ትችላላችሁ። በጣም ግራ ቢገባኝ ቢጨንቀኝ ማለት ነው። በቃ የማደርገው ነገር ያጣሁት አሁን ማለት ምንድን ነው መደረግ ያለበት አሁን እኔ ማለት ነው ግዴታ መመለስ ስላለብኝ ወደ ቤቴ ተመለስኩ። መጣሁ ከኢትዮጵያ ወጣሁኝ። ለልጄ ሕክምና ማግኘት ስላለባት መጣሁ። እንቅልፍ እንዳይመስላችሁ የተኛሁት እንቅልፍ እንዳይመስላችሁ እንዲሁ ስቃዥ ነው ያደርኩት። እንደዚሁ በር ላይ ማን አለ የሚያንኳኳ ኩሽና የሆነ ሰው ምግብ የሚሰራ የሆነ ድምፅ እሰማለሁ። ዕቃ የሚያጥም ሰው ያለ ይመስለኛል። ብቻ ጭንቀት ውስጥ ልሞት ነው ማለት ከአንድም ሁለት ቤት ነው ያለው። ቀየርኩ፣ ያንኛውንም ቤት ቀየርኩኝ። ምን እየተካሄደ እንደሆነ አላውቅም። ህይወቴ ላይ እኔ ግራ ገብቶኛል በጣም እንዲያርጊ እንዳትሉኝ። ለምን ያላደረኩት ነገር የለም። ስራዬን እንድጠላ፣ ልጅ እንድትታመም፣ ከባለቤቴ ጋር ሰላማዊ ህይወት እንዳይኖር ማለት በቃ አንድ ልጅ አለች እዚህ ቲክቶክ ላይ አንድ ሰሞን ሁሉም ሰው ሲነቅፋት የነበረው ሶሊና ነው ምናምን ሶሊያና ነው እንደዛ ነው ስሟ። ስለ እንደዚህ አይነት ነገር ስታወራ አይቻታለሁ እና በቃ ስለ እኔ የምታወራ ነው የሆነ ሰዓት ላይ የሚመስለኝ። ለምን እኔ ልጄን ወለድኩ፣ ደስተኛ ነበርኩኝ፣ በጣም ስራ አሪፍ ስራ ነበረኝ ስቲል ነው አልሐምዱሊላህ። ግን የሆነ ችግር አለ። በቃ ልጄ ታማ ምንም እንዳትንቀሳቀስ፣ ከዛ ከባለቤቴ ጋር መኖር እንዳልፈልግ፣ ሰው የሚባል እንዳይጠጋኝ፣ እንዳይወደኝ፣ ከሰው ጋር ጥሩ ግንኙነት እንዳይኖረኝ ማለት ነው። ያወቀኝ ሁሉ ይርቀኛል። ምንም ጠበር ገፍ ብዬ ባስተናግድ ጥሩ በመሆኑም የሆነ እንከን የሆነ ችግር ከኔ ላይ አይታጣም። ምክንያቱም እኔ እንዳልኳችሁ ነው። በቃ የሆነ ችግር አለ። ሁሉን ነገር እያጣሁ ነው። አንድን እኔ ያን ጸባይ እንዳለኝ አውቃለሁ። ከዚህ በፊት ብዙ ሰው ያቀኛል። ሰላማዊ ነበርኩኝ። እሷን ገና ከመውለዴ በፊት ህይወቴ እንዲህ ሶሻል ሚዲያ ላይ ግልጽ ከመሆኑ በፊት ጓደኛ ከማብዛቴ በፊት ሰላማዊ ሰው ነበርኩኝ። አንድና አንድ ችግሬ ሰው ብቻ ነበረ። ብቸኛ ነበርኩኝ። ሰው ብቻ ነበረ ችግሬ። አሁን ግን ምንም አይነት ሰው ለውጥ፣ ምንም አይነት ነገር ላድርግ፣ ምንም ነገር ያ ሰው እኔ ጋር መቆየት አይችልም። ተውት ሰውየውን። ልጄን እኔ መንከባከብ አልቻልኩም። ከትዳሬ ጋር በትዳሬ ሰላማዊ መሆን አልቻልኩም። መቆየት አልፈልግም። ከሱ ጋር ብሬ መሆን አልፈልግም። እንደገና ደግሞ ሳውዲም ሆነ የትም ሀገር እሱ ያለበት ቦታ መሄድ አልፈልግም። ዱባይም ሆነ ሳውዲ የትም ሆነ አልፈልግም። አሁን ለሷ ብዬ መጣሁ። ይሄ በቃ ከላይ ከመኝታ ቤት መጣሁ። ታች አንጥፌ ምንጣፍ ላይ በፊራሽ መተኛት ጀመርኩ። እንዲሁ ስቃዥ ነው በቃ የስንት ቀኔ ከመጣሁ አሁን እንዲሁ መተኛት አልቻልኩም። በቃ ከስተመሮቼን በስነ ስርዓት ማስተናገድ አልቻልኩም። እኔ እያሰብኩ የነበረው እንዳልኳችሁ በቃ ልጄ ስለታመመች የእሷ ጭንቀት ነው የእሷ እንትን ነው የምለው። አሁን ላይ ሰዎች ሁሉ ይቀርቡኛል እንጂ መጨረሻቸው አያምርም ከኔ ጋር። እኔም በጣም ነው የምቆጣው፣ በጣም ነው የምነጫነጨው፣ በጣም ነው ሰውን የማስቀይመው። ከዛ ደነግጣለሁ፣ የጥፋተኝነት ስሜት ይሰማኛል። ምንም ነገር ግን የፈሰሰው አይታፈስ ነገር ይሆንብኛል መጨረሻ ላይ። የልጄም ጉዳይ እንደዛው ነው፣ የስራዬም ጉዳይ እንደዛው ነው። እኔ ስለኔ ከስተመርሽን ብጠይቁ ስለ ፕሮዳክት ምንም ላይሏቸው ይችላሉ። ግን ከኔ ጋር ያለ ኮሚኒኬሽን ሲያደርጉ እኔ እንጃ አላውቅም። ፕሮዳክቴን ወደው ሊሆን ይችላል ዝም የሚችሉኝ ሳስበው ሁሉ ማለት ነው እንጂ በአጠቃላይ ከሰው ጋር ያለኝ ኮሚኒኬሽን ግንኙነት እንዳለ ሰላማዊ እንዳይሆን የተደረገው አይደለም። ከሰው ጋር ከልጄ ጋር ከቤት አጋዦቼ ራሱ እነሱ ችለውኝ ነው። ለምን ከዚህ በፊት አሁን እዚህ የምታግዘኝ የነበረችው ታውቀኛለች። ባህሪ ምን አይነት እሱ ምን አይነት ናት የሚለኝ ስለምታውቅ ነው ችላኝ ያለችው። እና በቃ በአጠቃላይ ህይወቴ ምስቅልቅል ብለዋል። ምንድን ነው? እንዴት ነው የምመልሰው? እንዴት ነው ወደ ራሴ የምመልሰው? እንዴት ነው ራሴን የምሆነው? እንዴት ነው ሰላማዊ ሰው የምሆነው? ወዴት ልሄድ? እንዴት ላድርግ? ግራ ገባኝ። ምንድን ነው? ምንም እየታወቀ አይደለም።